ዛሬ አጠር ያለ ከስልጣኔ ጋር በተያያዘ የተወሰኑ ሀሳቦችን ለማቅረብ ነው። እንግዲህ በዓለም ላይ በተለያየ ጊዜ የተለያዩ ስልጣኔዎች አልፈዋል። ስለዚህ እንዴት ነው እነዚህ ስልጣኔዎች የቆዩት የሚለውን ነገር በተወሰነ መንገድ ለማየት ነው የፈለኩት። በዓለማችን እንግዲህ ስልጣኔ እና ግዛት በራስ ራዕይና የተጽዕኖ ሰንሰለት እንዴት ማቆየት ይቻላል፣ እንዴትስ ከአንዱ ወደ ሌላኛው ይሸጋገራል የሚሉ ጉዳዮችን በአጭር በመዳሰስ ለአድማጮች ሀሳብን መጫር ነው ዓላማው የዚች አጭር ጽሑፍ። በዓለማችን የተለያዩ ስርዓቶችና የፖለቲካ ኢኮኖሚ ኢምፓየሮች ወድቀዋል፣ ተነስተዋል፣ እየቀጠሉም ይገኛሉ። የዓለማችን ሀገራት ያላቸውን አካባቢያዊም ሆነ ዓለም አቀፋዊ ተጽዕኖ መፍጠር ግብ አድርገው መንቀሳቀስ መደበኛ ተልዕኳቸው ነው። ይህን መደበኛ ተልዕኳቸውን ተገንዝበው በዓለም ላይ ተከባሪና የበለጸገ ያደገ ሕዝብ ታፍሮና ተከብሮ እንዲቀጥል ሕዝባቸውን በላቀ ሁኔታ በማስተባበር የአመራር ጥያቄና አቅም ከሁሉ በላይ በዋናውና ወሳኝ ጉዳይ አድርጎ መውሰድ ተገቢ ነው። ስለሆነም ይህን ተግባራቸውን ከተወጡ የዓለማችን ሕዝቦችና በግንባር ቀደምትነት ከሚጠቀሱ አገሮች መካከል የደች ወይም ደግሞ የጀርመን ወይም የደች ስልጣኔ፣ የእንግሊዝ፣ የአሜሪካ፣ የቻይና እና ከቅርብ ጊዜ አኳያ እንግዲህ ባለፉት የተወሰኑ ዓመታት 100 ዓመት ከ1850 ከኢንዱስትሪ ሪቮሉሽን በኋላ ያሉትን ለመዳሰስ ነው። ከዛ በፊት በርካታ የመውደቅ የመነሳት ነገሮች በዓለም ላይ አሉ። መዳሰስ የፈለኩት ግን እነዚህንን ከአራቱ ሀገራት አኳያ ያሉትን ልምዶች ለማሳየት ነው። ታዲያ እነዚህ ሀገራት ምን ቢሰሩ ነው፣ በምን መለኪያዎች ነው የሚሉትን መጠየቅ ደግሞ አስፈላጊ ነው። እንግዲህ እነዚህ ሀገራት ግንባር ቀደም ሆነው ዓለምን ለመምራት ዓለምን ለማሽከርከር የቻሉበት ዋናውና በመጀመሪያ ደረጃ የሚጠቀሰው ትምህርት ነው። አንድ ሀገር ዜጎቹን ከሀገሩ ሁኔታ ጋር የተዛመደ በፈጠራና ልህቀት የቴክኖሎጂ እድገት ማምጣት የሚችል የትምህርትና ስልጠና ፖሊሲ መቅረጽ እና ብቁ ዜጋን ለሀገሩና ለራሱ ክብር የሚሰጥ የእድገቱን ማረጋገጥ የሚችል ብቁ ዜጋ ማፍራት ከበርካታ ስራዎች ውስጥ የመጀመሪያው ተደርጎ የሚወሰደው ነው። በሁለተኛ ደረጃ የሚታየው እንግዲህ ይሄ ብቁ ዜጋና አምራች ከማፍራት ጋር ተመጋጋቢ የሆነውና ዜጋው የፈጠረውን የሀገሩ ኢኮኖሚ እና አቅም ተጠቅሞ ደግሞ ሀብቱን እና ተቋማቱን ማስተዳደር የሚችሉ መገንባት የሚችሉ ዜጎች ሆነዋልና ከነዚህ ውስጥ በተቋማቱን በአግባቡ የሚመሩ የቴክኖሎጂንና የካፒታል ገበያ ስርዓትን በአግባቡ የዲሞክራሲ ተቋማትን የሚገነቡ ኢንስቲትዩሽኖችን በተገቢው መንገድ ተቋማዊ አድርገው የሚገነቡ ዜጎች አድርጎ መፍጠር ደግሞ በሁለተኛ ደረጃ የሚጠቀስ ነው። በሶስተኛ ደረጃ ደግሞ እንግዲህ በዓለም ገበያ ውስጥ በተቋማትና በቴክኖሎጂ አቅም የዓለም የካፒታል ገበያ ስርዓት ላይ ከፍተኛ የሆነ ድርሻና ተጽዕኖ ማሳደር የሚችል ሆኖ መገኘት ነው። በዚህ ላይ ከፍተኛ የዓለም የካፒታል ገበያ ድርሻንም ከመቆጣጠር ጋር ተያይዞ ማለት ነው። ለምሳሌ
ባለፈው በዚህ በያዝነው ዓመት የአሜሪካ ፕሬዚዳንት ትራምፕ ከተመረጡ በኋላ የነበረው የቀረጥ መጨመር በራሱ በምሳሌነት የሚወሰድ ነው። ምን ያክል አሜሪካ ቀረጥ በመጨመርና በመቀነሷ በጠቅላላ በካፒታል ገበያው ውስጥ የፈጠረው ኪዮስ አሜሪካ በካፒታል ገበያው በግብይት ቴክኖሎጂ በድርሻ ከፍተኛ ደረጃ ላይ የደረሰች ሀገር መሆኗን መገንዘብ ያስፈልጋል ማለት ነው። በአራተኛ ደረጃ ደግሞ በዓለም ላይ ያላቸው የቴክኖሎጂ እና ወታደራዊ አቅም የዓለም ስርዓትን ተጽዕኖ በማሳደርና ለራስ ሀገር የኢኮኖሚ ተጠቃሚነት የዲፕሎማሲ የበላይነት ማረጋገጫ ተደርገው ከሚወሰዱት በጥቂቱ እነዚህ ተደርገው ይገለጻሉ። እንደሚታወቀው አሁን እዚህ ላይ የጦር ቤዝ በመሰረተ ረገድ አሁን ሀገሮች ለምሳሌ ጅቡቲን መውሰድ ይቻላል። አሜሪካ በዓለም ከ700 ያላነሰ የጦር ሰፈሮች ነው ያሏት። እነዚህ የጦር ሰፈሮች የዓለም ፒን ፖይንቶች በሚባሉት አካባቢ ሁሉ የጦር ሰፈር አላት አሜሪካ። በተመሳሳይ እንግሊዝ፣ ከዛ በኋላ ቻይና እያለ እንደ ኢኮኖሚ አቅማቸው የሚቀጥል ሆኖ እናገኘዋለን ማለት ነው። ስለዚህ በሀገራትን በራሳቸው የገዥነት ሰንሰለት ተጽዕኖ ውስጥ ለማቆየትና በዛ ደረጃ ለማሳደር ከሚጠቅሙት ነገሮች የተወሰኑትን የጠቀሱት። ስለዚህ በአጠቃላይ ዓለምን አሁን በደረሰችበት ደረጃ ወስዳችሁ ካያችሁት አሜሪካ በተገቢው መንገድ የዚህ አሁን ባለው ሁኔታ በዘላቂነት ላይሆን ይችላል። አሁን ባለው ሁኔታ ግን የዓለምን ፖለቲካ፣ ኢኮኖሚ፣ የሚሊተሪ እና የቴክኖሎጂ የተለያዩ በተቋም ደረጃም ብንል የተሻለ የቴክኖሎጂ ብልጽግናንም ብንል የተሻለ ሁኔታ ላይ እናገኛታለን ማለት ነው። ያ ማለት የተገዳዳሪ የሆኑ ሌሎች እንደ ምሳሌ እንደ ቻይና የመሳሰሉ ሌሎች ሀገራት የሉም ማለት አይደለም። ከአጭር ጊዜ አኳያ ግን አሁን ባለው ላይ በጠቀስኳቸው ላይ ተመስርተን ካየን ግን በዚህ ደረጃ የሚታይ መሆኑን በብዙ መጽሐፍት ይጠቅሳሉ። ብዙ ስኮላሮች ምሁራንም ይጠቅሳሉ ማለት ነው። ስለዚህ ለአንድ አገር ለኛም አገር ቢሆን ለኛ አገርም ቢሆን ስልጣኔ የመጀመሪያው ነገር ብቁ ዜጋ የማፍራት ለቴክኖሎጂ ቅርብ የሆነ ልሂቅ ለራሱ ክብር ያለው እውቀት ቦታ የሚሰጥ ዊዝደም ያለው በደንብ የተጠና የትምህርትና ስልጠና ፖሊሲ የተጠና የፖለቲካ ተቋማትና ኢንስቲትዩሽን የዲሞክራሲ ተቋማት የመሳሰሉት በተገቢው ሁኔታ የሚያስፈልጉበት ሁኔታ ላይ እንገኛለን ማለት ነው። በቀጣይ የተለያዩ ሀሳቦችን አቀርባለሁ። አመሰግናለሁ። በሐሳቡ ላይ ኮሜንት ካላችሁ አስተያየት ካላችሁ እንዲሁም ሰብስክራይብ ማድረግ በቀጣይ ላይክ በማድረግ በቀጣይ ማቀርባቸውን ጽሁፎች ወይም በውይይት መልክ ማቀርባቸውን ዳሰሳዎች እንድታዳምጡ ጋብዛለሁ። አመሰግናለሁ።